ትሬኒንጉ በጣም ደስ ይል ነበር መጀመሪያ ከነዚህ ጋር ስንገናኝ ራሱ በጣም ለኛ ሪላቲቭ እንደነበሩ አድርገን የተቀበልናቸው እነሱ ሲመጡ ፊሊንጋቸው ደስ ይል ነበር ስማይል ፊት ነበር የነበሩና በጣም ደስ ይል ነበር ይሄ ኤጅ ክለብ ትሬኒንጉን ሲንጀምር መጀመሪያ ነው እኔ ቤተሰቦች ሲያሳድጉኝ ኮንፊደንት ነበር ግን ኮንፊደንትም ቢሆን አንዳንዴ ወደ ኋላ የሚጎትቱኝ ነገሮች ያለ መናገር ነገር ውስጥ ያለውን ነገር ያለ ማውጣት ነገር ነበርና ከዛም በኋላ ትንሽ እንግሊዘኛ ማውራት እወዳለሁ ከልጅነቴ ጀምሮ እና ጥራለሁ ለማወቅም ከዛም በኋላ ደግሞ ኤጅ ክለብ ሳገኝ በቃ እንደፈለኩ አወራለሁ ምክንያቱም ኤጅ ክለብ ራሱ እንግሊዘኛና ዲጂታል ስኪል መማር ስለሆነ እሱ ነገር ጠቅሞኝ አንደኛ ይሄ ክለብ እንትን ሰራው ብዬ ማስበው ነገር ሴቶች እንደኔ ፊል እንዲያርጉ ያረኩበት መንገድ ነው ያ ማለት እኔ ኮንፊደንት ሆነው ሲያዩ እኔ ከውስጥ ያለው ነገር ሳልደብቅ ማውራቴ ለነሱ መንገድ ከፍቶላቸው በያስባለሁ እሱ በጣም ትልቅ ነገር ነው እንደ ቱላ ሲታይ ምክንያቱም ሴት ልጅ በራሷ አንድን ነገር ማድረግ አትችልም እንደዚህ በገሃድ ወጥቶ ባይባልም በውስጥ የተያዘ ሐሳብ ነበር እሱን ጥሶ የመውጣት ነገር ስለታየ እሱ ነገር ደስተኛ አድርጎኛል እንደ ሄለን እንዳንቺ መሆን እንፈልጋለን ብለው ሲናገሩ እና አለመፍራት ነገር ሲፈጠር እሱ ነገር ጥሩ ነገር ነው በያስባለሁ የሰራሁት ነገር ነው 45 ነበር የተመረጡት ከዛም በኋላ ደግሞ ሳይመቻቸው ይቀሩ ቢኖሩ ከዛም በኋላ ስንገናኝ አዳዲስ ተማሪዎች ተጨመሩ እዚህ ምን እንዳለ ማወቅ እንፈልጋለን አሉ መተው በቃ ግቡ ችግር የለውም ዋናው የናንተ ኢንተረስት ነው ብለን እንትን ስንል በቃ ሳቢ የሆነ ነገር ፈጠርን ማለት ነው የኛ መለወጥ የነሱንም መለወጥ እንዲነሳሳ ያደረገን መንገድ ስለነበር ማለት ነው አንዳንዴ ወንዶቹም ይቀኑብናል ለኛ ማለት ነውና የክላሴ ልጆች በቃ አንቺማ በቃ ውጭ ሀገር ሄድሽ እኛን ጥለሽ ምናምን ይላል ለምን ይሄኛውን ስልጠና ከጓደኞቼ ጋር መጣ ሄለን መች ነው ቀኑ ምናምን ሲሉን ጊዜ እንግሊዘኛ እንደምንማር ካወቁ በኋላ በጣም መቅናት ጀመሩት እንዲያውም በመስኮት በኩል ነበር ሲያዩን የነበረው እንዳይገቡብን እኛ በርክስን ቆልፍባቸውና እሱ ነገር ነው ያለው የነበረው ማለት ነው እነ ሊያና መጥተው በነበረ ጊዜ እኛም ወንዶች ኤጅ ክለብ መግባት እንፈልጋለን ወንዶችም እንታቀፍበት በጣም ደስ ይላሉ እንግሊዘኛ ያወሩ ነበር ኮምፒውተር እኛ ዲፈረንስ ሳነካካ እነሱ በራሳቸው ነው ታይፕ የሚያደርጉትና እንታቀፍ ብሎ ነበር በቤተሰብ አንፃር ስናገር እናቴ ድሮ ህፃኑና ምኞታ የነበረው የእንግሊዘኛ መምህር መሆን ነበር ግን የፈጣሪ ፍቃድ ሆነና የመንግስት ሰራተኛ ነው የሆነችው ምንድነው የምትለው እኔ እንግሊዘኛ ሳወራ መጽሐፉን ኤጅ ክለብ ትሬን ለማድረግ መጀመሪያ ነበር ማየውና ሳወራቸው ቡና ስንጠጣም እንግሊዘኛ ነው የማወራውና እንደ የኔን ፍላጎት ነው እግዚአብሔር ባንቺ ያሳየኝ ያለው ብላት ደስ ይላታል በቃ እንሰባብረው ምንም እናርገው እናወራ ስለሚላቸው በቃ ያወራሉ እና ደስ ይላል ከቤተሰብ አንፃር በጣም ተቀባይነት አለው መጀመሪያ እኔ ሁሉ ጊዜ ደስተኛ ፊት ነው የምሰጣቸውና ሀግ አረጋቸዋለሁ አቅፋቸዋለሁና ይሄ እንዳይወጡ ክለብ ራሱ ሲመጡ ቀድሞ እኔ ሲያዩ በቃ እጃቸውን ከፍቶ ነው የሚመጡት ያ ፍቅር ነው ይሳበ በፍቅር ነው ይሳብኳቸው ማለት ይችላል በሌላ አንፃር ሳይሆን አቅፊያቸው ከዛ የፍቅር ቃላቶችን ነው የምጠቀመው ያ ነገር በጣም ሳቢ ነው ያደረገው ክለባችን ሌላ ደግሞ ክፍላችን ሲመጡ ውብ እንዲሆን የወረቀት ስራዎችን ሰርተን አበባ ምናምን ለጥፋለን ዌልካም ቱ ኤጅ ክለብ ብለን እንሰራለንና እሱ ነገር ስቧቸዋል በያስባለሁ ለውጥ ያየሁት ድሮ ሰውን እንዲሁ አልቀርብም ነበር አልቀርብም ስል አሁን ኤጅ ክለብ ከመምጣቴ በፊት ማለት ነው አሁን ግን ኤጅ ክለብ ማንንም ሰው መንበር ይምጣ አሁን ወሻዎችን አላውቃቸውም ነበር የዛሬውን ብናገር ማለት ነው ያለሞራዎችን አላውቃቸውም ነበር ግን ምንድን ያደረኩት በቃ ሰው በመሆናቸው ብቻ አክሰፕት እንዳረግ ተምሬያለሁ ማንንም ሰው ተቀባይ እንደሆንኩ ስረዳ ማለት ነው ከኤጅ ክለብ በኋላ ምን አተረፍኩ ብዬ ሳስብ በቃ ሰውን ተቀባይ ወዳጅ ሆኜ ቁጭ ነው ያልኩት ማለት ነው እሱ ነገር ነው ለየት ያለ ነገር ያው ትንሽ ተማሪዎች ብቻ ናቸው እህቶቻችን የሚመጡትና ቢቻል ሁሉ አቀፍ ቢሆንልን የራሱ ማለት በትምህርት ቤቱ በኩል ኤንጂኦ አግዞን የራሳችን የሆነ ቤት ወይም አዳራሽ ነገር ተሰርቶ ብንሰለጥን ምክንያቱም ይሄ በትንሽ ሰዎች ብቻ ታምቆ መቆየት የሌለበት ነገር ነው ዕውቀት ነው ስኪል እስከሆነ ድረስ የሶስቱም ስኪል ባለም ላይ ያለው ነው ሁሉ አቀፍ ነው እና የቀሩ እህቶቻችን ቢያገኙት ብዬ ነው እንትን ምለውና ሪኮመንድ ማድረገው ይሄን ነው
እኔ ክሬት አዌርነስ መፍጠር ነው ግንዛቤ እንደዚህ ሆነናልና መሆን የሚፈልግ በቃ ክፍት ነው ቤታችን ነው በሱ ነው እኔ እንትን ምለው ክሬት አዌርነስ ትልቁን ቦታ የሚይዘው ስለሆነ በሱ ነው እንትን ምለው እንግሊዘኛ ታስተምራለች ነው የሚሉኝ ማህበረሰቡ እኛ ያዋልንበት በሰፈር አንድ ጓደኛ ነበረች ተጠራርተን ነው የምንሄደውና እንግሊዘኛ ልታስተምራት ነው የምትወስዳት ነው የሚባለውና እኔ ማህበረሰቡ ውስጥም እሱ ነገር ተጋብቷል ብዬ አስባለሁ መጽሐፉን ደግሞ ክፍት ነው አይደል ይዤው መሄደው ክፍት አድርጌ ይዤው ሲሄድ እኮ ሴቶች የሚማሩበት ምናምን ይባላል ሰፈር እኔ ባለሁበት ሰፈር ብዙዎቹ ህፃናት ናቸው ህፃናት ደግሞ ከጨዋታ እንትን ለማለት እንትን አይሉምና ግን ትላልቆቹ ያውቃሉ እንግሊዘኛ ነው የሚማሩት መጀመሪያ በካሜራ ፕሮዳክሽን ማለትም በብሪቲሽ ካውንስል አማካኝነት የኤጅ ክለብ ስለተቋቋመ ማመስገን ፈልጋለሁ እናንተን መቀጠል ደግሞ ያው እንደ ትላልቅ ሳይሆን እንደ ሪላቲቭ ሆነ የቀረበን እነ ፋሲል እነ ዘኒ ነቢ ያው እነ መስፍን እርሶንም ጨምሮ ሁላችሁንም ማመስገን ፈልጋለሁ ኤጅ ክለብ በጣም ረድቶናል ኮንፊደንት እንድንሆን ያደረገን ከማንም ሰው ጋር በቀላሉ እንድንግባባ ስለረዳን አመሰግናለሁ ምስጋናዬን ማሳለፍ ነው አመሰግናለሁ